ሰላም ጤና ይስጥልኝ ውድ የዱቡሻ ሄልዝ ቲዩብ ተከታታዮች እንደምን ቆያችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ እንደተለመደው በሀገራችን ለመጀመሪያ ጊዜ እንዲሁም በአካባቢያችን ስለተከሰተ ማርበርግ ቫይረስ ተከታታይ ክፍል ነው ይዤላችሁ የመጣሁት። ትላንት ካስተላለፍኩት መልእክት በተጨማሪ ይህም የኮሮና ወይም የኮቪድ-19 ወይስ የማርበርግ የሚለውን የሁለቱ ልዩነቶችን በአንዳንድ ነገሮች ላይ አንስተን እናያለን። እስከ መጨረሻ እንድትከታተሉን በአክብሮት እጠይቃለሁ። ይህም ቪዲዮ ላይክ በማድረግ እንዲሁም ቻናልን ሰብስክራይብ በማድረግ አጋርነታችሁን እንድታሳዩን በአክብሮት እጠይቃለሁ። መልካም ቆይታ። ይህ ቫይረስ ምን አይነት ሁኔታ ላይ ነው የሚለው እስከ ህዳር 13 ያለው ነው። እንግዲህ እንደ ሁል ጊዜው የሁለት ቀን ነው ኮምፔር የምናደርገው። ከትላንት ወዲያ ወይም ህዳር 12 ላይ ወደ 13 ኬዞች ተመርምረው 2 ፖዚቲቭ ነበር የተገኘው። ትላንት ህዳር 13 ላይ 7 ኬዞች ተመርምረው 2 ፖዚቲቭ ነው የተገኘው። እንግዲህ ፖዚቲቪቲም እየጨመረ ነው ማለት ነው። ትላንት እንደ ስጋት አስቀምጬ ነበር ማለት ነው። መከላከያ መንገዱ ላይ በጣም ትኩረት አድርገን መስራት እንዳለብን የሚያሳይ ነው ማለት ነው። ጠቅላላ መረጃ ስናይ እስካሁን የተደረገ የላብራቶሪ ምርመራ 53 ነው። ቫይረሱ የተገኘባቸው 10 ናቸው። በቫይረሱ ህይወታቸው ያለፈ 5፣ ከበሽታ ያገገመ የለም። እስካሁን 5ቱ ህክምና ላይ ናቸው። ይህ እንግዲህ ኬስ ፋታሊቲ ሬት እንደኛ ሀገር እስካሁን 50% ላይ ነው ማለት ነው ያለነው። እንግዲህ ኬስ ፋታሊቲ ሬት ምን ያህል እንደሆነ አይተናል። 50% ላይ ወይም ከተገኘባቸው ከ10 ሰዎች 5ቱ ህይወታቸው ሊያልፍ ይችላል ማለት ነው። ጠቅለል ባለ መልኩ ይህ ጽሁፍ ወይ ደግሞ ይህ ሪፖርት የሚያሳየን ምንድነው? አሁንም ከጊዜ ወደ ጊዜ እየጨመረ እየመጣ እንደሆነ ነው የሚያሳየው። ምክንያቱም በ12 13 ከተመረመሩት 2 ተገኝቶ በ13 ደግሞ 7 ተመርምረው 2 ነው የተገኘውና ኬዝም እየጨመረ ሊመጣ እንደሚችል ስጋት አለኝ። ትኩረት አድርገን ልንሰራ እንደሚገባ ነው ይህ ሪፖርት የሚያሳየው። ወደ ልዩነቶቹ ስንገባ እንግዲህ እንዴት ነው ስፕሪድ የሚሆነው ወይ ደግሞ እንዴት ነው የሚሰራጨው የኮቪድ-19 እና የማርበርግ ቫይረስ ስፕሪድ ወይ ደግሞ የማርበርግ ቫይረስ በሽታ ስርጭት ምን ይመስላል የሚለውን በምናይበት ሰዓት ያው ኮቪድ ከሰው ወደ ሰው ነው በአብዛኛው የሚተላለፈው። ይህም የሚሆነው ከታመሙ ወይ ደግሞ ኮቪድ ከተያዙ ሰዎች ጋር የቅርብ ግንኙነት ያላቸው በመተንፈሻ አካላት አማካኝነት የሚወጡ ፈሳሾች ወይ ደግሞ በአየር አማካኝነት በሚያስነጥሱበት ሰዓት፣ በሚያስሉበት ሰዓት፣ በሚያወሩበት ሰዓት ይወጣል ማለት ነው። ወደ ማርበርግ ቫይረስ ስንመጣ ደግሞ ከሰዎች ወደ ሰዎች የሚተላለፈው በሰውነት ፈሳሽ ነው። በሽንት፣ በሰገራ፣ በምራቅ፣ በላብ፣ በሚያስመልስበት በቲውከት፣ በጡት ወተት እንግዲህ ጡት የሚያጠቡ እናቶች የማርበርግ ቫይረስ ከተያዙ ወደ ልጆቻቸው ያስተላልፋሉ ማለት ነው። በዘር ፈሳሽ ይተላለፋል። ሌሎች የመራቢያ አካላት ፍሳሾች ከሴቱም ከወንድም ይተላለፋል ማለት ነው። ከሞቱት ወይ ደግሞ ታሞ ወይም በሽታውን እየታከሙ ያሉ ታማሚዎች ከሆኑ ይሄ በዚህ ፈሳሽ አማካኝነት እንደሚተላለፍ ነው ማለት ነው። ሌላው በተጨማሪ ቁሶች ለምሳሌ ከታማሚው ደም ጋር፣ ሽንት ጋር ወይ ደግሞ ሰገራ ጋር የተበከሉ ቁሶች ለምሳሌ ለኢንጀክሽን የምንጠቀመው መርፌ ወይም ኒድል ስቲክ ኢንጁሪ ለምሳሌ የጤና ባለሙያዎች ጋር አብዛኛውን ጊዜ በጣም ጥንቃቄ የጎደለው ከሆነ በሽተኛውን በወጋኑ መርፌ ራሳችንን መልሰን የምንወጋ ከሆነ ወይ ደግሞ አደጋ የሚከሰት ከሆነ ሊተላለፍ እንደሚችል ነው። በተጨማሪ ደግሞ ከተበከሉ ወይ ደግሞ በበሽታው አምጪ በሆኑ እንስሳት እንደሚተላለፍ ነው። ይሄ እንግዲህ ኢጂፕሽያን ፍሩት ባትስ የሚባሉ ወይ ደግሞ ሞንኪስ የሌሊት ወፎች የበሽታው አምጪ እንደነበሩ ነው። ወይ ደግሞ በሽታው መነሻው ዞኖቲክ እንደሆነ ነው
መረጃዎች የሚያሳዩት ማለት ነው። ስለዚህ ከነሱ ቀጥታ ወደ ሰው ሊተላለፍ ይችላል ማለት ነው። ወደ ኮሮና ስንመጣ እንግዲህ ኮንታሚኔትድ ሳርፌሶች በታመሙ ሰዎች የተነኩ ወይ ደግሞ በአፋቸው የነኩ ወይ በአፍንጫቸው ወይ ደግሞ በአይናቸው ፈሳሽ ጋር ወደ ላንግ በሚገባበት ሰዓት በሽታውን ሊያስከትል ይችላል ማለት ነው። ኮቪድ-19 አብዛኛው ጊዜ የሪስፓራቶሪ ፕሮብለም ነው። ማልቲ ኦርጋን ዲስፋንክሽንን አያመጣም ኤርሊ ላይ። ማርበርግ ግን ያው ኢቨን ታሞ ቢድኑ እንኳን እስከ 1 አመት ድረስ ወንዶች የዘር ፈሳሽ ውስጥ እንዳለና ልቅ የሆነ ግብረ ስጋ ግንኙነት እስከ 1 አመት ባለው ጊዜ ውስጥ የሚያደርጉ ከሆነ ወደ ሌሎች ሰዎች ማስተላለፍ እንደሚችሉ ነው ማለት ነው ያየነው። በተጨማሪ ደግሞ የጡት ወተትም ይይዛል ማለት ነው። ማርበርግ ቫይረስ ይገኛል ማለት ነው። ሌሎች ደግሞ በህይወት ያሉ ሰዎች ወይ ደግሞ ታሞ የተረፉ ሰዎች ካሉ እነሱ ጋር ይኖራል በዋናነት እንደሆነ ነው የሚያሳየው ማለት ነው። ስለዚህ ሁሉም የሰውነት ፈሳሽ ውስጥ የሚገኝ ነው ማርበርግ ቫይረስ። ስለዚህ አስፈላጊ የሆኑ ጥንቃቄዎችን እንድናደርግ ይረዳን ዘንድ ነው ይህን እንዴት እንደሚሰራጭ ለማሳየት ያመጣሁት። ሌላው ያለ ምልክት ወይ ደግሞ ምልክት ሳያሳዩ የበሽታው ምልክት ሳያሳዩ ወደ ሌሎች ሰዎች ማስተላለፍ ይችላሉ ወይ ነው። የሁለቱን ልዩነት በምናይበት ሰዓት ኮቪድ-19 ወይ ደግሞ ኮሮና ቫይረስ ኢንፌክሽን ካለበት አንድ ሰው ምልክት ሳያሳይ ወደ ሌላው ሊያስተላልፍ ይችላል። ነገር ግን ማርበርግ ቫይረስ በሽታ ታመው ምልክት ሳያሳዩ ወደ ሌሎች ሰዎች ማስተላለፍ አይችሉም ማለት ነው። ስለዚህ አንዱ ምናልባት ምልክቶች በሚታዩበት ሰዓት ወዲያው አንድ ሰው ወደ ሐኪም ቤት ሄዶ መታከም እንዳለበት ነው ማለት ነው። ስለዚህ ምልክት ሳያሳይ ወደ ሌሎች ሰዎች ሳያስተላልፍ እንደሚቆይ ነው ማለት ነው። ቅድም እንዳየነው ታሞ ቢድኑ እንኳን አፍተር ሪካቨሪ ፍሮም ዘ ቫይረስ ኢት ፖሲብሊ ማርበርግ ቱ ስፕሪድ ስሩ ዘ ሰመን ኦር ብሬስት ሚልክ ቅድም አይተናል። ምንም አይነት ምልክት ባያሳዩ እንኳን ሪከቨር ካደረገ በኋላ ታሞ ከዳኑ በኋላ እንኳን ምን ሊሆኑ ይችላሉ? ወደ ሌሎች ሰዎች ሊያስተላልፉ ይችላሉ ማለት ነው። ቅድም እንዳየነው ከሆነ ምን አይነት ምልክቶች አሉ? እንግዲህ ኮቪድ-19 በተወሰነ መልኩ የሚመሳሰሉ ሊኖሩ ይችላሉ፣ ግን አንድ አይነት አይደለም። በጣም ብዙ ልዩነት እንዳለ ነው ማለት ነው። ኮቪድ-19 ምልክቶች ሊታዩ የሚችሉት ከ2 እስከ 14 ቀን ባለው ጊዜ ውስጥ ነው። ይሄ ማለት ምንድነው? ቫይረሱ ወደ ሰውነታቸው ከገባ በኋላ ከ2 ቀን እስከ 14 ቀን ባለው ጊዜ ውስጥ ምልክት ማሳየት ይጀምራሉ ማለት ነው። ወደ ማርበርግ ቫይረስ ዲዚዝ በምንመጣበት ሰዓት እስከ 21 ቀን ሊቆዩ ይችላሉ ማለት ነው። አንዳንድ ሰዎች ላይ ከ2 ቀን ከማርበርግ ቫይረስ ካለ ምልክት ከ2 እስከ 21 ቀን ባለው ጊዜ ውስጥ ሊታይ ይችላል ማለት ነው። ስለዚህ ኦሎሞስት ሚኒመሙ 2 ቀን ነው ምልክቶች መታየት የሚጀምሩ። ማክሲመም ደግሞ ምልክት ሳያሳይ ወይ ደግሞ ምልክት እስከ 21 ቀን ባለው ሊቆይ እንደሚችል ነው ማለት ነው የሚያሳየው። እንግዲህ ኮመን የሆኑትን በምናይበት ሰዓት ትኩሳት ይኖራል ሁለቱም ላይ፣ እንደ ማንቀጥቀጥ፣ ድካም ስሜት፣ ሳል፣ የትንፋሽ ማጠር፣ የጡንቻ ህመም ኮቪድ-19 እንደሚኖር ነው። ማርበርግ ላይ በምናይበት ሰዓት ትኩሳት ይኖራል፣ ውጋት ወይ ደግሞ የህመም ስሜት ይኖራል። ለምሳሌ በጣም ከፍተኛ የሆነ የራስ ምታት፣ የጡንቻ ህመም፣ የመገጣጠሚያ ህመም፣ የሆድ ህመም ይኖራል። ድካም እና ማቅለሽለሽ ወይ ደግሞ ማስመለስና ተቅማጥ ሊኖር ይችላል ማለት ነው። በዋናነት እንግዲህ እዚህ ጋር በምናይበት ሰዓት ጂአይ ሲምፕተም ይኖራል፣ ሞስት ኮመን የሆኑ ሲምፕተሞች ላይ ማለት ነው። ስለዚህ ኤርሊ ይሄን መለየት ይኖርብናል። ዋተቨር ምንም ይሁን ምን ኮዙ አንድ ሰው እንደዚህ አሁን ከተለያዩ በሽታዎች ጋር ልመሳሰልብን ስለሚችል ጥንቃቄ ማድረግ ይኖርብናል። ትኩሳት፣ የህመም ስሜቶች፣ በጣም ከፍተኛ የሆነ የራስ ምታት፣ ምናልባት
ጉንፋን ስሜት ነው ይለቀኛል እያልን ወይ ደግሞ ወባ ነው እያልን ጊዜ መፍጀት እንደሌለብን ነው። በተለይ በሽታው የተከሰተበት አካባቢ ላይ ላለን በጣም ጥንቃቄ ማድረግ ያስፈልጋል ማለት ነው። ሌላው ማነው ተጋላጭነቱ በጣም የሚጨምረው? ከሁለቱ ወይ ደግሞ የትኛው ላይ ተጋላጭነት ይጨምራል? እንግዲህ እንደምናየው ሁለቱም ላይ የጤና ባለሙያ ነው የሚጋለጠው ወይ ደግሞ ተጋላጭነት በጣም ከፍተኛ የሆነ የመጋለጥ እድል ያለው ማለት ነው ባለሙያ ነው። ቤተሰብ ከቅርበት ወይ ደግሞ የኮቪድ-19 የታመመ ሰው ያለበት ቤት ውስጥ የሚኖሩ ናቸው። ሌላው ወደ ማርበርግ ቫይረስ በሚመጣበት ሰዓት ባለሙያ ይሆንና ምናልባት የታመሙ ሰዎችን ኬር ሲያደርጉ አስፈላጊ የሆነ አይፒሲ ኢንፌክሽን ፕሪቨንሽን ኮንትሮል ማይጠቀሙ ከሆነ ፐርሰናል ፕሮቴክቲቭ ኢኩዊፕመንት ማይጠቀሙ ከሆነ የቤተሰብ ወይ ደግሞ ቅርብ የሆኑ የታማሚው ቤተሰብ ወይ ደግሞ አስታማሚዎች በጣም ኤክስፖዝድ ናቸው። ሞር ለበሽታው የተጋላጭነት እድላቸው በጣም ከፍተኛ ነው ማለት ነው። ሌላው በተጨማሪ ቅድምም እንዳየነው እስካሁንም ባለን ኢንፎርሜሽን እንግዲህ የሌሊት ወፎች አምጪ ናቸው ወይ ደግሞ ከነሱ ነው መነሻ ቫይረሱ የመጣው። ስለዚህ የሌሊት ወፎች ያሉበት አካባቢ ላይ ሽንታቸው ረጅም ጊዜ ከነሱ ጋር የሚቆይ ወይ ደግሞ የሌሊት ወፎች መኖሪያ የሆኑ ምንድነው መረጃዎች የሚያሳዩት? ታንዛኒያ ወይ ዩጋንዳ ላይ መጀመሪያ ጊዜ የታመሙ ሰዎች የማይዲን ቆፋሪ ወይ ደግሞ ማይዲን የሚቆፍሩ ሰዎች ናቸው። እና ምክንያቱም ዋሻዎች ውስጥ ማይንስ አካባቢ ወይ ደግሞ ማይዲን አካባቢ አባንደንድ የሆኑ ቢልዲንግስ ወይ ደግሞ ተሰርተው ክፍት ሆኖ ሳይጠቀሙ የቆዩ ቦታዎች ላይ የሌሊት ወፎች ሊቀመጡ ይችላሉ። ሽንታቸው እዛም ሊኖር ይችላል ማለት ነው። ቫይረሱ በዛ አማካኝነት ይቆይና ወደ ሰው ሊተላለፍ ስለሚችል እንዲህ አይነት ማይኒንግ ላይ የሚሰሩ ሰዎች በጣም ተጋላጭ ናቸው። ወደ ዋሻዎቹ የሚሄዱ ሰዎች ተጋላጭ እንደሆኑ ነው የሚያሳየው ማለት ነው። ስለዚህ ሪስኪው ጀነራል ፖፑሌሽን ላይ ወይ ደግሞ ጀነራል ፓብሊክ ላይ ቢኖርም እንኳን ክሎስ ኮንታክት ካለ ከታመመ ሰው ጋር ሪስኪው በጣም ሀይ እንደሆነ ነው ማለት ነው የሚያሳየው። ሌላው ሲቪር ኢልነስ ዴቨሎፕ የማድረግ ይሄ ማለት ምንድነው? አንዴ ማርበርግ ቫይረስ ከተያዙ ወደ ከፋ የበሽታ ወይም የጤንነት ወይም የቀውስ ደረጃ ሊደርሱ የሚችሉ ሁለቱም ላይ እነማን ናቸው ነው። አሁን ኮቪድ-19 ላይ በምናይበት ሰዓት በእድሜ ገፋ ያሉ ሰዎች በተለይ አንደርላይንግ ሜዲካል ኮንዲሽን ካለባቸው ለምሳሌ የልብ፣ የሳምባ፣ የዲያቤቴስ ወይ ደግሞ የስኳር ህመም ያለባቸው ሪስካቸው በጣም ከፍተኛ ነው። ኮምፕሊኬትድ ሊሆን ይችላል ማለት ነው። ወደ ማርበርግ በምንመጣበት ሰዓት በተለይ ነፍሰ ጡር የሆኑ እናቶች፣ ሴቶች ወይ ደግሞ those who are late in the course of illness ይህ ማለት ምንድነው? አንድ ሰው ምልክቱን እንዳየ ወይ ደግሞ የበሽታው ምልክት አይቻለሁ ብሎ ኢሚዲየትሊ ሪፖርት አድርጎ ወይ ወደ ጤና ተቋም ሄዶ ስታከምና የበሽታው ምልክት እየታየበት ሳይታከም ቢቆይ ወይ ደግሞ በጣም ቆይቶ ወደ ሕክምና ተቋም ቢሄድ ወደ ከፋ የጤንነት ሁኔታ ወይ ደግሞ ወደ ሞት የመሄድ እድሉ ከፍተኛ ነው። የበሽታው ምልክት እየታየበት ሕክምና ሳያገኝ የቆየ ግለሰብ ጋር በጣም ሪስክ ይጨምራል ማለት ነው። ስለዚህ ኤርሊ ወይ ደግሞ በጊዜ ሕክምናውን ማድረግ ወይ ደግሞ ምልክቶች በምታዩበት ሰዓት አስፈላጊ የሆኑ ምርመራዎችን ማድረግ ተገቢ እንደሆነ ነው ከዚህ የምንረዳው። በተጨማሪ ይህ የዛሬው ሴሽን ምንን አስመልክቶ ነው? እንዳየነው ከሆነ መዘናጋቶች አሉ። ቀለል አድርጎ ማየት ወይ ደግሞ ማርበርግ ቫይረስን ከኮሮና ዝቅ አድርጎ የማየት ሁኔታዎች በተለያዩ ግለሰብ ክፍሎች ውስጥ የተስተዋወለ ስለሆነ
ልዩ ትኩረት ሰጥተን በተለይ የኬስ ፋታሊቲ ሬቱ በጣም ሀይ ነው። ኮቪድ አንድ ሰው ከታመመ እስካሁን በእኛ ሀገር ደረጃ ኮቪድ ከተከሰተ በጣም ጥቂት ሰው ነው ልናጣ የቻልነው። አሁን ራሱ ባለን መረጃ ቅድም መጀመሪያ ላይ እንዳየነው ከሆነ 50% ነው ኬስ ፋታሊቲ ሬት እና ይህ እንግዲህ እስከ 80%፣ 88፣ 90% ሊደርስ እንደሚችል ባሉ መረጃዎች አይተናል ማለት ነው። ስለዚህ መዘናጋት ሊኖር አይገባም። ከኮቪድ በጣም የከፋ ነው። ልዩ ትኩረት አድርገን አስፈላጊ የሆኑ ጥንቃቄዎችን እንድናደርግ ይረዳን ዘንድ ነው ይሄን ይዤ የመጣሁት። ስለተከታተላችሁኝ አመሰግናለሁ። ይህ ይጠቅማል ብላችሁ የምታስቡ ከሆነ ለጓደኞቻችሁ፣ ለወዳጅ ዘመድ ሼር እንድታደርጉ በአክብሮት ይጠይቃለሁ። ሲጀምሩ ቪዲዮውን ላይክ ካላደረጋችሁ ላይክ፣ ቻናሌን ሰብስክራይብ እንድታደርጉ እየጠየቅኩ የዛሬው ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ